ማስተማር ላይፍ ያለሽ ያንሱ እስቲ ንገረን ስለ አሁን እኔ አስተማሪዎችን መጠየቅ የምፈልገውን ጥያቄ ጠቅላላ አንተን ነው የምጠይቀው። እቺን መታከል ሰውዬ ሊያስተምር ሲመጣ አሁን አስብ ኢሜል የለው ትልልቅ ሰዎች በጣም ቀጭን ትንሽዬ ልጅ ምናምን ማንንም ኤክስፔክት አያደርግ መምህር መሆን በጣም ዝቅ ብሎ ስላዩሽ እኮ እኔ አስተማሪ ቀጥታ መጀመሪያ እንደገባው የሚገርም 5ኛ ዓመትና 1ኛ ዓመት ነው ክላስ የሰጡኝ 5ኛ ዓመቶቹንም 1ኛ ዓመቶቹንም ኮርስ ሰጡኝ ማለት ነው 5ኛ ዓመት ሞራል ነው በቃ ያኔ ማለት ሞራሉ አለ እምቢ አትልም አሁን ቢሆን ምናልባት እንትን ኮንክ አራ በዛብኝ ቀንሱልኝ ምናምን ያኔ ደስ ነው የሚል ግን ግድንግድ ናቸው በተለይ 1ኛ ዓመቶቹ እንደውም 5ኛ ዓመቶቹ ይሻላል 1ኛ ዓመቶቹ ይሄ 1ኛ ዓመት ያሉትን ጄኔሬሽኖች አስባቸው ግዙፍ አይደሉ ፊዚካሊ ማለት ያኔ 1ኛ ዓመት ማለት ከኛ 5 ዓመት ምናምን ያንሱ ግዙፍ ናቸው ፊዚካሊ ከዛ 5ኛ ዓመቶች ምናምን አስተምሬ በሲሪየስ እነሱ ያው ያቁታል ዩኒቨርሲቲ እንትን ህመምር እንትነቱ ብዙ ችግር አልገጠ 1ኛ ዓመት ወይ ጋር ስገባ አረ በማርያም ግቡልኝ ህመምር ነኝ ብየለምኝ አይገቡ ይስቃሉ 5ኛ ዓመቶች ምናምን እናለግጥ የሚያለግጡባቸው ነው የሚመስላቸውና ኤፋቸውን አጣጣጣቸው ጋውን ያንቺስ ከፋ እኔ በቃ መጀመሪያ መምህርነቴን ለማሳወቅ በጣም ከባድ ጋውኔን አርጌ ነው የምሄደው ቾክ ይዤ ምናምን እንደዚህ ነው ሄጄ ማስተምረው እንደዚህ ፕሮጀክተር ምናምን የለም ቦላ መምህራኑ እኮ ጋውን አያረጉም እኔ ጋውን አርጌ ነው የምሄደው በቃ እዛም ሄጄ በግድ ነው የሚገቡት መጀመሪያ አካባቢ ማለት አይ ዝም ብለህ ገብተህ ማስተማር አቀጥልም እንዴ ጀመርኩ እኔ መጀመሪያ የሚያረኩት እንደዛ ዝም ብዬ ገብቼ ሁለት ተማሪ ምናን ካለ ማስተማር ነው የምጀምረው አንድ ልጅ ነበረ እኔ እንደውም ብዙ ቦታ እንትን ብየዋል ተማሪዎች እንደዚህ ፈርስት ይር ሴክሽን እንደዚህ ናችሁ አዎ አሁን እንደዚህ ትምህርት ቴክኒካል ድሮይንግ ነበር 1ኛ ዓመቶቹ ማስተምራቸው ቴክኒካል ድሮይንግ ነው አለ አሁን ክፍለ ጊዜያችሁ አዎ እኔ ቴክኒካል ድሮይንግ አስተማሪያችሁ ነኝ ግቡ ይለኛል ልጁ ማለት ኧረ እባክህ ግቡ በላቸው ይለ ብቻውን ነው እንዴት ይፈሰጠው ለሱ ኤ ነው እንጂ ምሰጠው ሌሎቹ እኮ ውጪ ናቸው አልፈያቸው ገብቻ አልገባም ብለው ሌሎቹ እንዳለ ይፍ እኔ በስማ አንዲ ድረገ ደስ እንደምሰጣቸው እኔ አስተማሪ ብሆን ክፉ አስተማሪ ነው መሆኑ አክቲቭ መምህር እኮ ነኝ አሁን እንደዛ አይ አሁን አይደለም ምንለው ያኔ ገብቶኛል ቢሆን ኖሮት ያለ ግን አስቸጋሪ ልጆች ነበር እግዚአብሔር ረድቷቸዋል እንኳን እኔ አስተማሪያቸው አልኩ ኤፍ ነበርም ብልጥ እሺ በቃ እዛ ሄደ ከዛ በኋላስ የሚያስጨንቅ ነገር ምንድነው ጋሽዬ ትባላል ጋሽዬ ነው እኔ ደግሞ ያንን እንትን አላቀውም ነበርና ጋሽዬ ነው በጣም አክብሮታቸው ደስ ይላል ከሆነ ጊዜ በኋላ ሁሉም ትልቁም ትንሹም ጋሽዬ ነው ከዛ በኋላ በቃ እኔ እንደዚህ ጋሽዬ ምናምን ሲሉኝ በቃ ጋሽዬ አትበሉኝ ቲቸር በሉኝ ካልሆነም ብሩክ በሉኝ ችግር የለውም ቤተሰብ ነን ምናምን አይነት ነገር አልኳቸውና ጋሽዬ እንዳትሉኝ ብያቸው ወጣው ማለት ልክ እየወጣው ጋሽዬ አትበሉኝ ቲቸር በሉኝ